ኮካኮላ በዓለማችን ላይ የማይጠጣባቸው ሀገሮች ሁለት ብቻ ናቸው። ስለ ሰይጣን የሆኑ ነገሮችን በጠቅላላ ይፈቅዳል። ለምንድን ነው የጌታችን የመድኃኒታችን ኢየሱስ ክርስቶስ ስም፣ የእናታችን የቅድስት ድንግል ማርያም ስም፣ የሥላሴዎች ስም እንዳይነሳ የፈለገው እንዲከለከል የፈለገው ኮካኮላ ለምንድን ነው? ኮካኮላ እጅግ በጣም አስደናቂ እጅግ አስገራሚ ሚስጥራዊ የሆነ በጣም በርካታና ውስብስብ ነገሮች አሉት። የኮካኮላ ሎጎ ራሱ ዴሞኒክ የሆነ ሲምቦል አለው። ዲዛይኑ ስትሰሩት የኮካኮላን አስፈሪ የሆነ ኢሜጅ ማለት ነው። ኮካኮላ ክርስቶስ ጠል ነው። የኮካኮላ ሎጎ ዴሞኒክ ነው እንደምታዩት ማለት ነው። ሰላም ጤና ይስጥልን ክቡራትና ክቡራን የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ዝግጅቴ ይዤላችሁ የቀረብኩት አጠር ያለ ቪዲዮ ነው። ይህም ቪዲዮ የሚያመላክተው በኮካኮላ ዙሪያ ነው። እንግዲህ ኮካኮላ ከለስላሳ መጠጦች አንዱ ነው። እንደውም በሕዝብ ዘንድ በጣም ተመራጭ መሆኑ ይታወቃል። ይሁን እንጂ ግን እስከዛሬ የሰው ልጅ በሙሉ በጣፋጭነቱ ወይንም በአነቃቂነቱ በመዝናኛ ቦታዎች ሁሉ በቀላሉ የሚገኝ ምርት ሆኖ ከመገኘቱ የተነሳ ማንኛውም ሰው የሚመርጠው የለስላሳ መጠጥ መሆኑ ይታወቃል። ሆኖም ግን ውስጠ ሚስጥሩ ሌላ ነው። አሁን አንዳንድ ቪዲዮዎችን ማስረጃ አሳያችኋለሁ። እነዚህን ነገሮች ከተከታተልን በኋላ እስከ ዛሬ ምናልባት ጠጥተነዋል፣ ምንም ችግር የለውም። ከዚህ በኋላ ግን ነገሩን ካወቅንና አካሄዱ ምን እንደሆነ ወይንስ አመራረቱ በእውነት በትክክል የሰው ልጅ እንዲጠቀምበት ነው ወይስ ደግሞ የሌላ አካል ቁርኝት አለበት የሚለውን በጥልቀት በመረጃ ካየነው በኋላ ከዛ በኋላ የራሳችን ውሳኔ እንወስናለን ማለት ነው። እስኪ ለጊዜው አጭር ቪዲዮ ላሳያችሁ። በሶሻል ሚዲያ ላይ ይህንን ነገር ሼር እያደረጉት ስክሪን ሪከርድ እያደረጉት እየለቀቁት ነው ያሉት። ኮካኮላ ምን አይነት አጋንንታዊ ስራ እየሰራ እንደሆነ ተመልከቱ እያሉ ማለት ነው። እና ተመልከቱ፣ ኮካኮላ ዌብሳይት ላይ ገብታችሁ ፐርሰናላይዝ ዩር ካንስ ዊዝ ኤ ኔም ኦር ፍሬዝ የሚለው ላይ the devil is a king ሰይጣን ንጉስ ነው ብላችሁ ጽፉ ያመጣዋል። ማዘዝ ትችላላችሁ። እዚህ ጋር ነው ዋናው ነገር። ጂሰስ ኢዝ ኪንግ ስትሉ ግን ኖ ማዘዝ አትችሉም፣ እንዲህ የሚባል ነገር አንቀበልም ይላል። አላህ ኢዝ ጉድ ብላችሁ ስትጽፉ ደግሞ አላህ ኢዝ ጉድ ብሎ ያመጣል። ጂሰስ ኢዝ ጉድ ብላችሁ ስትጽፉ ግን የለም ኖት ፐርሚትድ ይላል ማለት ነው። ሙሐመድ ኢዝ ኪንግ ብላችሁ ወይም ጋድ ብላችሁ ጽፉ ያመጣል። ሳጣን ኢዝ ጉድ ብላችሁ ጽፉ ያመጣል። ጂሰስ ኢዝ ጉድ ብላችሁ ጽፉ ደግሞ the name or phrase you submitted is not permitted ይላቸዋል። ቨርጅን ሜሪ ብላችሁ ቅድስት ድንግል ማርያም ብላችሁ ጽፉ ራሱ ኖ ይላቸዋል ማለት ነው። ጂሰስ ክራይስት ብላችሁ ጽፉ አይቀበላችሁም። ሆሊ ትሪኒቲ ብላችሁ ጽፉ ቅድስት ሥላሴ ብላችሁ ጽፉ አያመጣም። ሆሊ ስፒሪት ቅዱስ መንፈስ ብላችሁ ጽፉ አያመጣም። ጂሰስ ኢዝ ባድ ብላችሁ ጽፉ ደግሞ ማዘዝ ትችላላችሁ ኮካኮላው ማለት ነው። ጂሰስ ኢዝ ኢቭል ብላችሁ ስትጽፉ ማዘዝ ትችላላችሁ ማለት ነው። ጂሰስ ኢዝ ጋድ ብላችሁ የጻፋችሁለት ግን አይፈቅድም። ጂሰስ ኢዝ ኪንግ ብላችሁ ጽፉ አይፈቅድም። አሁን ትልቁ ጥያቄ እዚህ ጋር ነው። ለምን አይፈቅድም? ጂሰስ ኢዝ ጉድ ሲል እግዚአብሔር መልካም ነው የሚለውን ጽሑፍ ጽፎ አንድ ሰው ኮካኮላ ማዘዝ ቢፈልግ አይመጣለትም። ሲጀመርም የተፈቀደ ስም አይደለም፣ የተፈቀደ ቃል አይደለም፣ ይሄንን ቃል አናቀውም ብሎ ነው የሚዘጋው። አስቡት እንግዲህ ቨርጅን ሜሪ የድንግል ማርያም ስም ተጽፎ በእሷ ስም ቢታዘዝ ይሄ ስም አልተካተተም ነው የሚለው። በስላሴ ስም ብላችሁ ብታስገቡት ይሄ ስም አልተካተተም ብሎ በቀይ ነው የሚያበራው። ስለዚህ በጣም ችግር አለ ማለት ነው። ዴቪል ወይንም ሰይጣን ጥሩ ነው መልካም ነው ብለን ስንጽፍ ደግሞ ቀጥታ ይመጣል ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወንድሞች ሆይ ለዚህ ዓለም አትገዙ፣ ዓለሙም ኃላፊ ንብረቱም ኃላፊ ሁሉም ኃላፊ ጠፊ ነውና ይላል። ሰው በዚህ ዓለም ላይ በምድር ላይ ብዙ ነገር ቢኖረው ዓለምን ቢገዛ ቢነዳ ነፍሱን ግን በሰማይ ካጣት ምን ይጠቅመዋል ያለው ለዚህ ነው። የዚህ ዓለም ነገር ሁሉ ሄዶ ከዲያብሎስ ጋር ማገናኘት ነው ዓላማቸው። ይህን በድብቅ እንጂ በቀጥታ ማንም ስለማይቀበላቸው በማናውቀው መንገድ ይመጡና ወርሽፕ ያስደርጉናል፣ ያሰግዱናል። እንግዲህ እኛ አምነን ባንሰግድም ለሰይጣን
እንድንሰግድ በሚያደርጉት ምስል መሰረት ተገዥ እንድንሆን ያደርጉናል። ከባድ ነው። እስኪ ቀጣውን እንመልከት። ጂሰስ የሚል ስም ስትሰጡት እሺ አይላችሁም፣ አይፈቅድላችሁም፣ አያዝላችሁም። የተለያዩ ስሞች አላህ፣ ዴቭል ብላችሁ ትጽፉለት ደግሞ ይሰጣችኋል፣ ያዝላችኋል። ይኸው ማየት ነው። ቀላል እኮ ነው። እንደመጣት አላህ ብላችሁ ጽፉ ወይም አላህ ናፍሲዩ ብላችሁ ጽፉ፣ ያመጣል እንደዚህ አይነት ነገሮችን ማለት ነው። አሁን ምን ያህል ክርስቲያኒቲ ጠል እንደሆነ ነው ኮካኮላ ማሳያችሁ እና ከኮካኮላ ጀርባ ማን እንዳሉ እነማን እንደዚህ እንዳደረጉ ነው ማሳያችሁ። ቡዳ ብላችሁ ስትጽፉ ይሄን ጣዖት ስትጽፉ ይጽፍላችኋል፣ ያመጣላችኋል። ቡዳ ላቭዝ ዩ አይነት ነገር ስትጽፉ ማለት ነው። ይሄ እኮ ግልጽ አምልኮ እኮ ነው። እንግዲህ ይህ ቪዲዮ የሚያሳየው የኮካኮላ አመራረት ምን ያክል ሚስጥራዊ መልእክትና ሚስጥራዊ ምልክት እንዳለው ነው የሚያሳየው። ይህ ምልክት የዘመኑ ፍጻሜ የሚያመላክተው የቢስት ወይንም ይሄ አውሬው ወይ ዘንዶ የሚለው ዮሐንስ ራእይ ላይ የተቀመጠው ምስልና ምልክት በድብቅ ማንም በማያውቀው በማይጠረጥረው ለመገመት በማይችለው አቀማመጥ ዲዛይን ተደርጎ ተቀምጧል። ይህን ዲዛይን እንግዲህ ባለሙያዎች ይህንን ረቀቅ ባለ አቀማመጥ ሲያስቀምጡት ስውር ወይንም ሄድን በሆነ መልኩ ይሉታል። በተሰወረ መልኩ አስቀምጠውታል። ይህን የተሰወረ ደግሞ የሚገልጥ እግዚአብሔር ለሰዎች መልሶ ጥበብ ይሰጣል። ይኸውላችሁ እዚህ ጋር ነው መልሶ ያለው። የፔፕሲና የኮካኮላ መስራችና ባለቤቶች ማናቸው የሚለውን ስናይ ኦኬ ለዚህ ነው እንዴ ለካ ክርስቶስ ጠል የሆኑት አንታይክራይስት የሆኑት የሚለውን ይኸው መለስኩላችሁ ማለት ነው። ሁለቱም የአሜሪካ ፋርማሲስቶች፣ ስራ ፈጣሪዎች እና ፍሪ ሜሰኖች ፍሪ ሜሰኖች ሲሆኑ አንደኛው የኮካኮላ መጠጥ መስራች፣ አንደኛው ደግሞ የፔፕሲ መስራች ነው ማለት ነው። እና እነዚህ ሰዎች ፍሪሜሰነሪ እንደምታውቁት ዲያብሎስን ጠል ለዲያብሎስ የቆመ ነው። ስለዚህ ጌታ ኢየሱስ ክርስቶስን ባይጠሉ ነበር የሚገርም። እነዚህ ክፋት ያላቸው አካላት ጥበብን ተጠበብን ብለው ጥበብን ወደ ክፋት መንገድ ወስደው ይህንን ስውር የሆነ ምልክት የአጋንንት ምልክት የ666ቱ የመጨረሻው ዘመን የሚመጣና ህዝብን ከአምላክ ጋራ በማለያየት የራሱ ሆነው እንዲሰግዱለት ሊያደርግና እንዲገዛ ወይም እንዲሸጥ ማንም አይችልም ብሎ በዮሐንስ ራእይ ምዕራፍ 13 ይህን ምልክት ያልያዘ የአውሬውን ምልክት ያልያዘ ሊገዛ ወይም ሊሸጥ አይችልም ተብሎ የተነገረለት በተለያየ ምርት ላይ ይመጣል። ይህ ምርት በድብቅ የተቀመጠው ምስል እሱን ነው የሚያሳየው። ስለዚህ እኛ ደግሞ በመጀመሪያ ደረጃ መጽሐፍ ቅዱስን ጠንቅቀን ማወቅ ያስፈልገናል። ለምሳሌ የሚበሉና የማይበሉ ምግቦች ብሎ ሐዋርያው ቅዱስ ጴጥሮስ ያስቀመጠልን አለ። ሸኮናቸው ክፍት የሆነ ይበላሉ ብሎናል። የሚያመነዥጉ ወይም የሚያመሰኩ ደግሞ ሳር ከተመገቡ በኋላ የሚያመነዥጉ አሉ። ያ ማለት ምንድን ነው? ሳሩን ተመግበው ከጨረሱ በኋላ እንደገና ከሆዳቸው አውጥተው ማመንዠግ ማለት ነው፣ ወይም ማሞስካት ይሉታል። እንዲህ የሚያደርጉት ይበላሉ፣ ግን የማያመነዥጉ ግን አይበሉ። ለምሳሌ አሳማ ከበላ በኋላ አያመነዥግም። አህያ ከበላ በኋላ፣ ፈረስ ከበላ በኋላ የማሞስካት ወይም ማመንዠግ የሚሉት ነገር የለውም። ሰው ራሱ ከበላ ነው፣ ከበላ በኋላ አያመሰካም። ስለዚህ ሰውም ራሱ አይበላም ማለት ነው። በዚህ ዘመን የዘመኑ ክፋት እጅግ በጣም መጥፎ የሆነበት አንዱን ነገር ምንድን ነው? ሰውን ሰው እየበላው የሰውን ስጋ ለተለያየ ነገር መድኃኒት ነው የሚሉ አካላት ደግሞ ተነስተውብናል እና ሰው ራሱ አይበላም። ለምን? ስለማያመሰካ። ነገር ግን ይሄንን መጽሐፍ ቅዱስ ነግሮ ካስተማረን በኋላና እንድንጠነቀቅ ከነገረን በኋላ በማንነቃው ነገር መጥተውብናል። በመጠጥ በኮካኮላ ምልክቱን ይዘው ማለት ነው። ኮካኮላ እጅግ በጣም አስደናቂ፣ እጅግ አስገራሚ፣ ሚስጥራዊ የሆነ በጣም በርካታና ውስብስብ ነገሮች አሉት። የኮካኮላ ሎጎ ራሱ ሰይጣንን ይመስሉት አርማዎች በጠቅላላ ማለት ነው እና ዲዛይኑ ስትሰሩት የኮካኮላ እንዲህ ያለ ዴሞኒክ ኢሜጅ ይሰጣችኋል ማለት ነው። አስፈሪ የሆነ ኢሜጅ ማለት ነው። የኮካኮላ መስራች ፍሪሜሰን ነው። ኮካኮላ ክርስቶስ ጠል ነው። የኮካኮላ ሎጎ ዴሞኒክ ነው እንደምታዩት ማለት ነው። የፖለቲካል የሆኑ ሪሊጂየስ የሆኑ ነገሮችን ፍሬዞችን አንፈቅድም ይላሉ። ስለ አላህ ይፈቅዳሉ እንዳያችሁት። ስለ
ዴመን ይፈቅዳሉ እንደምታዩት እንዳያችሁት ማለት ነውና የኮካ ኮላ ሎጎ ግን የያዘው ሚስጥር ይህንን ይመስላል። ይህንን ስንቶቻችሁ ታውቃላችሁ? ለምሳሌ እንመልከት ብንል አንዳንድ ሰዎች አሁን ይሄ ፕሮግራም ሲደርሳቸውና ሲያደምጡት ምን ችግር አለው የተመረተው ምርት ለስላሳ ነው በፋብሪካ የወጣ ነው እንደማንኛው መጠጥ ችግር የለውም ሊሉ ይችላሉ። አዎ በመሰረቱ ችግር የለውም ብለን እንቀጥላለን። ችግር የለውም ለሚለው ነገር ችግር እንዳለው ማመላከቻ አንድ ምሳሌ ልስጣችሁ። የሚበሉና የማይበሉ ብዬ ቀደም እንደዘረዘርኳቸው አንድ የሚበላ እንስሳ በእውነት ይበላል፣ ትክክል ነው። ነገር ግን ሳይታረድ ወይንም ሳይባረክ ሞተ እንበል። ያ የሞተውን ወይም ያልተባረከውን ከተመገበ አንድ ሰው እርኩስ ነው ማለት ነው። ይህን የረከሰ ምግብ ሲመገብ የረከሰ መመገብ ችግር የለውም ብለን እናምናለን ወይ? እንደ ሃይማኖት አማኝ ነው ማወራችሁ። በሃይማኖት ችግር አለው። የረከሰ በድን ነው ነፍስ የተለየው። በስመ አብ ተብሎ በስመ ወልድ በስመ መንፈስ ቅዱስ ተብሎ ካልተባረከ እንደ ሃይማኖት ስናየው ችግር አለው። ስለዚህ የኮካ ኮላ የሚመረተው ምርት በሰይጣናዊ ዲዛይንና በሰይጣናዊ ምስጢር ዲዛይን ተደርጎ ክሬት የተደረገ ከሆነ ያን መጠጣት ጤና ያመጣል ወይ ነው ጥያቄው። ጤናው ደግሞ በግልጽ ሲያውከን ወይም ሲያስቸግረን ላናየው እንችላለን። ይሄ ስፒሪቹዋል የሆነ ነው፣ መንፈሳዊ የሆነ ውስጣዊ ጉዳት፣ ውስጣዊ መንፈስን፣ ጽናትን፣ ከእግዚአብሔር ጋር ያለውን ቁርኝነት ቀስ እያለ ከውስጥ በማውጣት የሰይጣኑ መንፈስ የክፉ መንፈስ በውስጥ እያደረ ሄዶ በሰዎች ላይ መጨከን ሊያሳድር ይችላል። ዝርፊያን እንደ ቀላል ነገር አይቶ ማየትና ኃጢአትን እንደ ቀላል ነገር አይቶ በኃጢአት ዓለም ውስጥ መግባት ሊሆን ይችላል። ጥንቃቄ ተብሎ በሃይማኖት ኃጢአት ናቸው ተብለው የሚገመቱና የሚነገሩ ነገሮችን አለመፍራት፣ መደፋፈር እንዲህ አይነት መንፈስን በውስጥ ሊያሳድር ይችላል። ስለዚህ መንፈሳዊ ውጊያ ስለሚኖረው በአጋንንት ዲዛይን ወይም ሚስጥር የተሰራ ስራ ለክርስቲያኖች ወይም ለአማኞች በቂ ጤና ይሰጣል ተብሎ አይታሰብም። ይሄ የኔ ምክር ሀሳብ ነው። እናንተ ደግሞ የራሳችሁን መመርመር ትችላላችሁ። ኮካኮላ በዓለማችን ላይ የማይጠጣባቸው ሀገሮች 2 ብቻ ናቸው። በተቀረ ከ2 ሀገሮች ውጪ በሁሉም ሀገሮች በሁሉም የዓለማችን ሀገሮች ይጠጣል። ይሄውም እንግዲህ የማይጠጣባቸው ኩባና ሰሜን ኮሪያ ናቸው። ሌላውና ትልቁ ሚስጥራዊ ነገር እንዲገለጥ የምፈልገው የኮካኮላ ምርት በትምህርትም ደረጃ በፕሮዳክሽን ማኔጅመንት በትምህርት ስንማረው ኮካኮላ ሚስጥራዊ የሆነ ኢንግሬዲየንት ወይንም ቅመም አለው። አንድ ምርት ሲመረት ጥሬ ዕቃ አለው፣ ብዙ ግብአቶች አሉ። የተለያዩ ነገሮች ተቀናጅተው የሚያጣፍጥ መልክ የሚቀይር የተለያየ ነገር ተደርጎ እንደሚመረት ይታወቃል። የኮካኮላ ምርት በዓለም ላይ ሚስጥራዊና ማንም እስካሁን ድረስ ያላወቀው የአመራረት ዘዴ ነው ያለው ይባላል። ለዚህ ነው በዓለም ላይ ከፍተኛ የለስላሳ መጠጥ የበላይ ሆኖ የኖረው ማለት ነው። የካምፓኒው ባለቤት እጅግ በጣም እውቅና ያገኘበትና በዓለም የለስላሳ ምርቶች የበላይነትን የተቀዳጀበት ምስጢር የምርቱን ወይንም የቅመማ ቅመሙን አሰራር ማንም የሚያውቀው ባለመኖሩ ነው ይላሉ ምሁራኖች። ይህን ስታጣሩት ቅድም ከተናገርነው ጋራ ያ የሰይጣን ወይም የቢስቱ ምስል ምን አይነት ሚስጥራዊ እንደሆነ ማረጋገጥ ይቻላል። የዚህ የዮሐንስ ራእይ ትልቁ ዓላማውም የሚገልጠውም ሚስጥራዊ መሆኑንና የሰው ልጆች በማያውቁት መንፈሳዊ በሆነ ውስጠ ሚስጥር አካሄድ በመሄድና ሰዎችን ባህሪያቸውን ቀይሮ ከአምላክ ይልቅ ለሱ እንዲገዙ ማድረግ ነው። يا سيدي عم بالكرامة يا سيدي عم بالكرامة يا سيدي عم بالكرامة سيدي يا سيدي عم بالكرامة يا سيدي عم بالكرامة سيدي يا سيدي عم بالكرامة يا سيدي عم بالكرامة ጊዜና ከነፎቀቱ ከነቆቴ ዳባስ እንግዲህ ልብ ያለው ልብ ይበል ጆሮ ያለው ይስማ በሚል ማጠቃለል ይሻላል።